ሰላም ጤና ይስጥልን የተከበራችሁ አድማጮቻችን የሰዓቱን ሰበርና አበይት መረጃዎች ይዤ ቀርቤያለሁ። በቅድሚያ ማርዕስተ መረጃዎችን ላስቀድም። ጀግኖቹ የወሎ አናብስቶች በትናንትናው ዕለት በወሰዱት ድንገተኛ ማጥቃት ያገዛዙን ሰራዊት አይቀጡ ቅጣት በመቅጣት 4 ቀበሌዎችን በእጃቸው ለማስገባት ችለዋል። ምኒልክ ዕዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ወረዳና ኩታበር ወረዳ ባደረጉት ተጋድሎ ነው 4 ቀበሌዎችን ከብልጽግና ሰራዊት በማጽዳት ሙሉ በሙሉ መቆጣጠር የቻሉት። የግንባር መረጃውን ዝርዝር እናስደምጣቸዋለን። ባንኮች ከፍተኛ የገንዘብ እንቅስቃሴ ያላቸውን ደንበኞች መረጃ ላገዛዙ ሪፖርት እንዲያደርጉ መመሪያ መተላለፉ ተሰምቷል። በኢትዮጵያ ውስጥ የሚንቀሳቀሱ የንግድ ባንኮች በዕለታዊ የሂሳብ እንቅስቃሴቸው ላይ ከፍተኛ መጠን ያለው ገንዘብ ገቢ የሚደረግላቸው ደንበኞች በመለየት ዝርዝር መረጃውን ለሚመለከታቸው ያገዛዙ ተቋማት ሪፖርት እንዲያደርጉ መታዘዛቸው ነው የተሰማው። ለጉዳዩ ቅርበት ያላቸው የባንክ ምንጮች ለሚዲያችን እንደገለጹት ይህ አዲስ አሰራር በዋና ነት ያነጣጠረው በከፍተኛ የገንዘብ እንቅስቃሴ ላይ ሲሆን ባንኮች የደንበኞቻቸውን ዕለታዊ ተቀማጭ ገንዘብ በመደመር የሚገኘውን የወር ጠቅላላ ገቢ ሪፖርት እያደረጉ ይገኛሉ ተብለዋል። ሌላኛው የምንመለከተው መረጃ ነው። ማረጉ ተማረ ክፍለ ጦር ከ54 በላይ ያገዛዙን ሰራዊት በመደምሰስ ከ71 በላይ በማቁሰል ታላቅ ድልን ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጣና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ባደረገው ከባድ ትንቅንቅና ተጋድሎ በአገዛዙ ላይ የበላይነትን በመቀዳጀት ታላቅ ጀብድ ፈጽሟል። የተከበራችሁ አድማጮቻችን እናንተ ከኛ ጋር ስትቆዩ እነዚህንና ለሰዓቱ መደመጥ ያለባቸውን መረጃዎች የምታደምጡ ይሆናል። የህዝባዊ ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን ታበሩ ዘንድ በአክብሮት እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረቱ ዘንድ እየጠየቅናችሁ በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ምኒልክ ዕዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ወረዳና ኩታበር ወረዳ ባደረጉት ተጋድሎ 4 ቀበሌዎችን ከብልጽግና ሰራዊት በማጽዳት ሙሉ በሙሉ መቆጣጠር ችለዋል። በላጎ ተወርዋሪ ሻለቃ ታህሳስ 12 ቀን 2018 ዓ.ም ንጋት ጀምሮ በደቡብ ወሎ ደሴ ዙሪያ ወረዳና ኩታበር ወረዳ ባደረጉት ተጋድሎ ታላቅ ድል ተቀናጅተዋል። በተጋድሎም በአገዛዙ ይዞታ የነበሩ ከተሞችም ነጻ ወጥተዋል። ነጻ የወጡት ከተሞች አያታ፣ ፈላ፣ ጽዳ ገበያ፣ አጥንት መስበሪያ የተባሉ ከተሞች ሲሆኑ በተጋድሎም የአብይ አህመድ ዙፋን ጠባቂ መከላከያ አርማ ብተናና ሚሻ ከፍተኛ የሆነ ሰብአዊ ኪሳራ አስተናግደው ሙትና ቁስለኛውን ይዘው ወደ ደሴ ፈርጥተዋል። ይህ በእንዲህ እንዳለ ታህሳስ 12 ቀን 2018 ዓ.ም የአብይ አህመድ መሩ የብልጽግና ሰራዊት በአፈባህ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር ቀጣና እኩይ የጥፋት ተልእኮን አንግቦ ለመንቀሳቀስ ከ4 ጊዜ በላይ በተደጋጋሚ ሞክሯል። ዛሬም እንዲሁ ለ5ኛ ጊዜ በሁለት አቅጣጫ ከወንበራዋማ ሸንዴ ከተማ ከንጋቱ 10 ሰዓት ጀምሮ ወደ አንካሻ ኳንጉሳ ድንጉሻ ቀበሌና ከአዮ ጋንጉሳ አዘና ከተማ ወደ ችባሳ ቀበሌ ከረፋዱ 4 ሰዓት ጀምሮ በተናበበ ሁኔታ ሁለተኛ ሻለቃንና በቀጣናው የሚንቀሳቀሱ የፋኖ አባላትን ለማፈን ተንቀሳቅሷል። በተደጋጋሚ አገዛዙ ላይ የበላይነት የምትቀዳጀው ሁለተኛ ሻለቃ ወደ ድንጉሻ የሚንቀሳቀሰውን መንገድ ዘግታ በመያዝና አገዛዙ የተዛባ መረጃ እንዲኖረው በማድረግ ወደ ችባሳ የተንቀሳቀሰውን ያገዛዙን ኃይል በደፋጣ አረግፈዋለች። የተረፉትን እስከ አዘና ከተማ አሯሩጥ አስገብተዋለች። እስካሁን በደረሰን መረጃ ከ9 በላይ ሰራዊት ወደማይመለሱበት የተሸኙ ሲሆን ከ13 በላይ ማቁሰል ተችሏል። ሻለቃዋ ታህሳስ 11 ቀን 2018 ዓ.ም ግብር ሰበስባለሁ ብሎ ከሸንዲ ወጥቶ የነበረው የብልጽግና ሰራዊት ስቦ በመምታት ስልት አገዛዙ ላይ ድል የተቀናጀ መሆኑን የሚታወስ ነው። በተመሳሳይ መረጃ የሳጅና ደማሌ ክፍለ ጦር ፋኖች ታላቅ የጦር ሜዳ ጀብድ ፈጸሙ። አንድ ተሽከርካሪ ሙሉ ያገዛዙን ኃይል ከጥቅም ውጭ ተደርጓል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጣና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅና ደማሌ ክፍለ ጦር አንደኛ ሻለቃ ፋኖች በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ከገነቴ ከተማ ወጣ ብሎ የሚገኝ ቦታ ላይ ደፈጣጥለው ከደሴ ወደ አማራ ሳይንት በመጓዝ ላይ ያለ ያገዛዙን ኃይል ድባቅ መጥተዋል። ታህሳስ 12 ቀን 2018 ዓ.ም አመሻሽ ላይ የሻለቃይቱ ፋኖች በአገዛዙ ላይ በፈጸሙት የደፈጣ ጥቃት ተሽከርካሪው ላይ ያለውን የብልጽግና ሰራዊት ሙሉ በሙሉ ከጥቅም ውጭ ሆኗል። በተሽከርካሪው ተጭኖ ሲጓዝ ከነበረው ያገዛዙ ኃይል መካከል አንድ አድማ ብተና በህይወት ተርፎ ሲማረክ፣ ሌሎች ደግሞ አመድ መሆናቸው ተረጋግጧል። በአርበኛ ለሊ ተሰማ የሚመራው የሳጅና ደማሌ ክፍለ ጦር ሰራዊት በቅርቡ ሪፎርም ሰርቶ ወደ ግዳጅ ከገባ ወዲህ በየዕለቱ በሚባል ደረጃ ታሪክ እየሰራ መሆኑን ልብ ይላሉ። ሰራዊቱ ባለፈው ወር ወታደራዊና የፖለቲካ ስልጠና
ወስዶና ተበውዞ ሁሉም በሚባል ደረጃ ከሰፈር ወጥቶ የሚታገልበትን እድል በመፍጠር እየተነሳ አሁን ላይ የክፍለ ጦሩ ሰራዊት ተወርዋሪ ከመሆኑን ባሻገር የማድረግ አቅሙ በብዙ ጥፍ ጨምሯል ሲል የክፍለ ጦሩ ህዝብ ግንኙነት ኃላፊ ይመር ሁሴን ለምኒልክ ህዝብ በላከው ሪፖርት ገልጿል። በተያያዘ መረጃ ማረጉ ተማረ ክፍለ ጦር ከ54 በላይ ያገዛዙን ሰራዊት በመደምሰስ ከ71 በላይ በማቁሰል ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጣና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ባደረገው ከባድ ትንቅንቅና ተጋድሎ ባገዛዙ ላይ የበላይነትን በመቀዳጀት ታላቅ ጀብድ ተፈጸመ። የብርሃኑ ጁላ ሰራዊት ታህሳስ 12 ቀን 2018 ዓ.ም ከሌሊት ጀምሮ ማረጉ ተማረ ክፍለ ጦርን ለማፈን በሚል በአራት አቅጣጫ ማለትም ካንጀፋት በዝጌት አዲስ ዓለም አቅጣጫ ከጥጉ ከበሌ በድፏቃ ፈረስ መጋለቢያ አቅጣጫ ከብልባላ መዛርድ በጻዳ ወንዝ አቅጣጫና ከላሊበላ በጉርድ በርዳ ጉሶች አቅጣጫ የመጣውን ኃይል ቀድመው መረጃ የደረሳቸው ነበልባሎች ወሳኝ ቦታዎችን በመያዝ ከንጋቱ 12 ሰዓት ተኩል እስከ ቀኑ 8 ሰዓት ተኩል ድረስ በየመጣበት አቅጣጫ ያገዛዙን ኃይል ሲያራግፉት ውለዋል። በክንደ ነበልባሎቹ ያሳምነው ልጆች የተገረፈው ያገዛዙ ሰራዊት አዲስ ዓለም ከምትባል ጥንስስ ከተማ ላይ ከ54 በላይ ሲደመሰሰ ከ71 በላይ ቁስለኛውን በየሸውጡ እየሸለቆ እየለቀመ ወጥቷል። በተያያዘ መረጃ ጀነራል ኃይሉ ከበደ ክፍለ ጦር ለማረጉ ተማረ ክፍለ ጦር ደጀንነቱን በማሳየት የደረሰ ሲሆን በድፍቆ አቅጣጫ የመጣውን የብልጽግና ሰራዊት መሃል በመቁረጥ መግቢያ መውጫ እንዲያገኝ በማድረግ ከ20 በላይ በመደምሰስና ከ32 በላይ ቁስለኛ በማድረግ የጀነራሉ ልጆች ታላቅ ጀብድ ተጎናጽፈዋል። በመጨረሻም አንድነት ኃይል ነው የሚለውን መርህ በመከተል ማረጉ ተማረ ክፍለ ጦርና ጀነራል ኃይሉ ከበደ ክፍለ ጦር ጋር በጋራና በመናበብ ያገዛዙን ኃይል አንገት ያስደፋበት ጥምረት ለሌሎች ማሪያ የሆነ ቅንጅት ነው ሲሉ የክፍለ ጦሩ አመራሮች መልእክታቸውን አስተላልፈዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ መምህር ቢሆነ ቢያይበኝ መረጃውን አድርሷል። ወደ ሌሎች መረጃዎቻችን ስናልፍ ባንኮች ከፍተኛ የገንዘብ እንቅስቃሴ ያላቸው ደንበኞች መረጃን ለመንግስት ሪፖርት እንዲያደርጉ መመሪያ ተላለፈ። በኢትዮጵያ ውስጥ የሚንቀሳቀሱ የንግድ ባንኮች በዕለታዊ የሂሳብ እንቅስቃሴያቸው ላይ ከፍተኛ መጠን ያለው ገንዘብ ገቢ የሚደረግላቸው ደንበኞች በመለየት ዝርዝር መረጃዎችን ለሚመለከታቸው የመንግስት ተቋማት ሪፖርት እንዲያደርጉ መታዘዛቸው ተሰማ። ለጉዳዩ ቅርበት ያላቸው የባንክ ምንጮች ለሚዲያችን እንደገለጹት ይህ አዲስ አሰራር በዋናነት ያጠነጠ ነው በከፍተኛ የገንዘብ እንቅስቃሴ ላይ ሲሆን ባንኮች የደንበኞቻቸውን ዕለታዊ ተቀማጭ ገንዘብ በመደመር የሚገኘውን የወር ጠቅላላ ገቢ ሪፖርት እያደረጉ ይገኛሉ። የሪፖርቱ ዓላማና ኢላማ ሪፖርቱ በዋናነት ለገቢዎች ቢሮ እንደሚላክ የተገለጸ ሲሆን አሰራሩ ሁለት ዋና ዓላማዎች እንዳሉት ምንጮች ጠቁመዋል። አንደኛ የባንክ ሂሳባቸው ከፍተኛ የገንዘብ እንቅስቃሴ የሚያሳየው ደንበኞች ነጋዴዎች ከሆኑ ወደ ባንክ ያስገቡት ገንዘብና በንግድ ድርጅታቸው የተቆረጡት የሽያጭ ደረሰኝ መጠን የሚጣጣም መሆኑን ለማረጋገጥ ይረዳል። ይህም ያልተቆረጠ ደረሰኝ ካለ ወይም የግብር ስወራ እየተፈጸመ ከሆነ ለመለየት ያስችላል። ሁለተኛ ከፍተኛ ገንዘብ የሚያንቀሳቅሱት ግለሰቦች የንግድ ፍቃድ የሌላቸው ከሆነ ገንዘቡ ከየት እንደመጣና ህጋዊነቱን ለማረጋገጥ መረጃው ጥቅም ላይ ይውላል። በኢትዮጵያ ብሔራዊ ባንክና በፋይናንስ ደህንነት መረጃ ማዕከል ህጎች መሰረት ባንኮች አጠራጣሪ ወይም ከተወሰነ መጠን በላይ የሆኑ የገንዘብ እንቅስቃሴዎች ሪፖርት የማድረግ ግዴታ እንዳለባቸው ይታወቃል። ይህ አሁን የተሰማው አዲስ አቅጣጫ ግን ከመደበኛው የፋይናንስ ደህንነት ክትትል ባለፈ የግብር አስተዳደሩን ለማመዘንና የጥሬ ገንዘብ ግብይትን ወደ ህጋዊ መስመር ለማስገባት መንግስት እያደረገ ያለው ጥረት አካል እንደሆነ የኢኮኖሚ ባለሙያዎች ይገምታሉ። በሌላ መረጃ መንግስት ከዲጂታል ይዘት ፈጣሪዎች ግብር ለመሰብሰብ አዲስ አሰራር ዘረጋ። የኢትዮጵያ መንግስት በማህበራዊ ሚዲያና በተለያዩ ዲጂታል አማራጮች ገቢ የሚያገኙ የይዘት ፈጣሪዎች ወደ ታክስ መረቡ የሚገቡበትን አዲስ አሰራር እያዘጋጀ መሆኑን አዲስ ፎሮቱ ጋዜጣ ዘገበ። የገንዘብ ሚኒስቴርና የገቢዎች ሚኒስቴር ትኩረት ያደረገበት በዩቲዩብ፣ ቲክቶክ፣ ፌስቡክ እና ኢንስታግራምን ጨምሮ በተለያዩ የዲጂታል መድረኮች ላይ በመስራት ገቢ በሚያገኙ ግለሰቦች ላይ በፍጥነት እያደገ የመጣው ይህ የጊግ ኢኮኖሚ ከፍተኛ የገንዘብ ዝውውር ያለበት ቢሆንም እስካሁን በመደበኛው የታክስ ስርዓት ውስጥ ሳይካተት ቆይቷል። የአዲሱ አሰራር ዋና ነጥቦች የዲጂታል ይዘት ፈጣሪዎች የግብር ከፋይ መለያ ቁጥር ወይም ቲን እንደሚያወጡና በገቢያቸው መጠን ግብር እንዲከፍሉ ይጠበቅባቸዋል።
ይኖርባቸዋል። ገቢዎች በአብዛኛው ከውጭ ሀገራት ወይም ከፕላትፎርሞቹ በውጭ ምንዛሬ የሚላክ በመሆናቸው የሀገር ውስጥ ባንኮች ገቢው ወደ ግለሰቦቹ ሂሳብ ሲገባ የታክስ መጠኑን ቀንሰው ለመንግስት ገቢ እንደሚያደርጉ የሚያስችል አሰራር ታቅዷል። መንግስት ይህንን እርምጃ የወሰደው የሀገሪቱን የታክስ መሰረት ለማስፋትና ከዲጂታል ኢኮኖሚ የሚገኘውን ገቢ በአግባቡ ለመሰብሰብ እንደሆነ ተገልጿል። ይህ እርምጃ በመንግስት በኩል እንደ መልካም ጅምር የተወሰደ ቢሆንም ዘርፉ በባህሪው ድንበር ዘለል በመሆኑና ገቢውን በትክክል ለመቆጣጠር ባለው ውስብስብነት ምክንያት አፈጻጸሙ ላይ ተግዳሮቶች ሊገጥሙት እንደሚችሉ የዘርፉ ባለሙያዎች ስጋታቸውን እየገለጹ ነው። በተለይም ግልጽ የሆነ መመሪያና የግንዛቤ ማስጨበጫ ስራ ሳይሰራ ወደ ተግባር መግባቱ በዲጂታል ፈጣሪዎች ላይ ጫና ሊፈጥር እንደሚችል እየተነገረ ነው።